እውነት ነገር ከፈለጋችሁ ጠይቁኝ። እናንተ ጋር ያለ ሀቅ እንደዚህ ብለሻል ብላችሁ የምትሉ ሰዎች አንድ ቁጥር ጻፉልኝና መልሳለሁ። ኦኬ። በግሩፕ ጥላቻ ውስጥ ያላችሁ ሰዎች ትክክል ስላልሆናችሁ ነው የምናገረው። እሺ፣ መጠየቅ ያለባችሁን በኤቪደንስ እኔ ኤቪደንስ ይዤ ነው የመጣሁት አይደል? እኔን ሌሊቱ ሙሉ ስሜን እያነሱ ሲያሙ የነበሩ ሴቶች አሰምቻችሁ ለነሱ ነው መልስ የሰጠሁት። እናንተ ደግሞ ይሄንን ሰምተናል እንደዚህ ብለሽ ይሄው ስሚ፣ ካልፈለግሽ ካላመንሽ ስሚ፣ ለምን ትዋሻለሽ? ይሄው እጄ ላይ እኮ አለ ብላችሁ ከፍታችሁ የምታሰሙኝ ነገር ካለ ላልኩት ነገር መልስ እንድሰጥ ነው። እኔ ሰው ገብቶ ሰውድሽ በመከራ ነው ኩንዬ ሰላየዎች ሰላም ልበልሽ እንዲለኝ አልፈልግም። ኤቪደንስ የሚባል ነው። ኤቪደንስ በአማርኛ መረጃ ይባላል። መረጃ ይዛችሁ እሺ። ኢቭን ሄለንን እንኳን ሞተች ብለሻል ብላለች አላለች። ሞት ያለችውን ቃል በቃል ሰማው። እናንተ እንደምትፈልጉት አድርጋችሁ ግን እንደዚህ ብላ ነበር፣ ስለዚህ ነው ለሷ ጊፍት ሲሰጣት እንደዚህ ነው። በፍጹም እሷም እንዳላለች አውቃለሁ። ያለችበትን መንገድ ሌላ ነው። እናንተ በምትፈልጉበት መንገድ ግን ሌላ ነው የተረጎማችሁት። ይሲ የምትሄዱበት አሞራው እንደዚህ አርጓል፣ ሆቴል አርፏል፣ እንደዚህ ነው። እንዴ ለምን ደውላችሁ አታጣሩም? አይ ፊዮሪ ለምን ደውሎ ማጣራት ከበዳቸው? ኤምባሲ ለምን አትደውሉም? ለምን አትጠይቁም? ኤምባሲ ደውላችሁ ለምን አታጣያንተናትሩ? ካላውሪ ማስረጃ ማን ነው ሊያሾ ሪካርደር ምን ላውራ? ምን እንዳወራ ነው? የውሸት ነገር ላውራ ለሪከርድ እንዲያመቻችሁ? ሄዶ አጣራኩ ሰፈር ለቅሶ ሄዱ። በቃ መሆን አጣራ መሆን እንግዲህ እንደገባኝ ከሆነ ጓደኛዋ ነው ሲናገር ሰምቼዋለሁ አይደል? ሰምታችሁታል። ይሄው ሞን ሲናገር እኔ ሰማሁት። እንደውም ምን ለመናገር በአንድ ቀንም ጆሮ ሰጥቼው ሰምቼው አላውቅም ነበር። ቢኮዝ እኔ ሴቶች እንደዚህ ምናምን አንዳንድ ነገር ሲል ምን ነካውዬ ነበር። አሁን ግን ሲናገር ስሰማው ይሄው እዚህ ጋር ሲናገር እንግዲህ አንዱ ይሄ ነው ሲናገር ያ ጀርመን እየኖርሽ እንዴት አይምሮሽ እንደዚህ ጠበባለ? ምክንያቱም ህብት ሰው ልጅ ህግ ያለበት ቦታ በህግ ነው እንጂ የሚሄደው ዝም ብሎ በመሳለኝና በደሳለኝ ያወራ። ያ እናቷ ጨዋነት ሲቀጣ አንቺ እንዳልሽው ልጆቹ ያሳየናቸው ነው የሚሆኑት ብለሻል። ዲዚ ጨዋነት ሳን ካልሽ ከእናቷ ነው ጨዋነት ሲቀጣ ካንቺ ራህማን እኔኮ አይ ቲንክ ኒንጃ ሌላ ቋንቋ ቢኖረን አይውሽ በሌላ በቋንቋችን ባወራ ነው ያልኩት። ራህማ ልጅሽ ሴት ልጅ ወልደሽ ሴት ልጅ ውጭ ሀገር ሴት ልጅ በአሁን ሰዓት ሴት ይዛብሽም ልትመጣ ትችላለች። ወንድ ይዛ ስትመጣ አላህን ማመስገን አለብሽ። ተመስገን ልጄ ባል ይዛ መጣች። ከዛ ልጅሽን አይ አሁን አልፈልግም እምትይ ከሆነ ደግሞ አይ አሁን ቦይፍሬንድ አትያዢ፣ ትምህርትሽ ላይ ፎከስ አርጊ ብለሽ ደግሞ መምከር ያንቺ ነው። ልጆቻችንን እየመረራችሁ አጡ። ደብድባችሁ የምትይዟቸው ልጆች አድገው ደብዳቤዎች ነው የሚሆኑት። የምትሰድቧቸው ልጆች ሲያድጉ ይሰድቧቸዋል። የምታሳንሷቸው ልጆች ሲያድጉ ያሳንሷቸዋል። ኦኬ፣ በሰጣችሁት ልክ ነው ከልጆቻችሁ የሚከፈላችሁ። በፍቅር ስታሳድጉ ፍቅር ይሰጧቸዋል፣ ስትሰድቧቸው ይሰድቧቸዋል። በቀደም ለታ አንድ ትልቅ ሴትዮ አዲስ አበባ ውስጥ ጠፉ። አንብቤ ነው የምነግራችሁ። የእስራኤል ባንዲራ ያረከው ሰው ሂድና መጀመሪያ አንተ ለነጻነት ታገል እና ምን አሉ? ምን ሆኑ መሰላችሁ? ሴትዮዋ ጠፉ። ከዛ ተገኙ። የሆነ ልጅ እንደውም ስቅስቅ ብሎ አለቀሰ። አግኝቷቸው ቤተሰቦቻቸውን አፈላልገው ልጆቻቸውን አገኟቸው። እሺ
ከዛ ልጆቻቸውን አገኙና ልጇ እናታችሁ ጠፍተው ነበረ ሲሏቸው አንፈልጋትም አሉ። ከዛ ሴትዮዋ የሚኖሩበት ኮንዶሚኒየም አካባቢ ሲያደርሷቸው ሴትዮዋ ቤታቸውን አወቁት እና ቤታቸው አስገባቸው። ልጆቻቸው ግን ደንግጠው አቅም ማለት ነው። ኦኬ ዲጂታልሻ እና ምን ልላችሁ ፈልጌ ነው እና ልጆቻችሁ ሲያጸዱ እንኳን እናንተ ናችሁ እንጂ በጣም እንዲጸዳ የምትፈልጉት በልጆች አይን እናንተ የምታዩት ነው ያዩ ልጅ የሚችለው ነው የሚያደርገው። እናንተ በጣም እንዲጸዳ ከፈለጋችሁ ግቡና አግዟችሁ ግቡና አግዟችሁ ግቡና አግዟችሁ ግቡና አግዟችሁ ወዳደር ብሎ የውሸት አልጋውን ሊያነጥፍ ይችላል፣ የውሸት መሬቱን ሊያጸዳ ይችላል፣ የውሸት ልብሱን ቁም ሳጥን ውስጥ ሊከት ይችላል። ዋናው ማድረጉ ነው። ከዛ እናንተ ከዛ በላይ ከዛ በጣም እንዲጸዳ ከፈለጋችሁ ግን እናንተ ራሳችሁ ታረጉታላችሁ። ልጅ የሚችለው ነው ወላጅ የሚችለው ነው። እኔ እንዲደሰት እንግዳ ስለሚመጣ መኝታ ቤትን አጽዳ ልለውም አንተ ስለፈለክ አጽዳ እንጂ እንግዳ ስለሚመጣ አላጸዳው። ሲጀመር በራስ ፍላጎት አጽዳው። በቃ ህግ አለ። እሁድ የምናጸዳበት ነው። ህጉን ያውቃል። ህጉ በህጉ ነው የሚሄደው። እቺም ሴትዮ የመከረችኝ ይሄንን ነው። እኔን አይደለም ያሰራችሁ ሾው ላይ ነው እኔ የተማርኩት ይሄንን እና አለች። ከዛ ልጄም ቢያለች አለች ልክ 18 አመቷ ሲሆን አለች ቦይፍሬንድ ያዘች አለች። ኦኬ ቦይፍሬንድ ያዘችና ከቦይፍሬንዷ ጋር ለትንሽ ጊዜ አብረው ቆዩና ከዛ ተያይዘው ፈረንሳይ ሙቭ አረጉ አለች። ፈረንሳይ ሙቭ አረጉ። እኔም ከቦይፍሬንዴ ጋር አብሬ መኖር ጀመርኩኝ። ከዛ በኋላ እኔም ወደ ፍቅር ወደ ጥሩ ወደ እንደነበርኩት ወደ ጭንቅላቴ ስመለስ ልጄን ናፈቋት። ልጄ ግን ያንን ያልሰጧትን ጊዜ ረጅም ጊዜ ስላልሰጧት ከኔ ተለይታ ስለነበረ ቦይፍሬንድ ስታገኝ አቴንሽን ሞር ስለሰጣት ከሱ ጋር ፈረንሳይ ሙቭ አረገች። ልጄን አሁን ከማላት 10 አመት ሞላኝ። ከዚህ ወደ ፈረንሳይ ሩቅ አይደለም። ኦኬ ያለችው ነው የምነግራችሁ። እና በህይወትሽ የሚጸጽትሽ ብላችሁ ብትሉኝ ከልጄ ጋር ያለጠፋሁት ጊዜ ነው የሚጸጽተኝ አለች። ኦኬ ያቺ ጊዜ የምታልፍ ሳይመስለኝ ከልጄ ጋር ያለጠፋሁት ጊዜ እስካሁን ድረስ ያመኛል አለች። እኔ አሁን ሊያሾን የምናገራት እኮ ይሄ ነው። መኝታ ቤት አትዝጊባት፣ ሰራተኛውን ይዘሽ ሂጂ አትበይ፣ አትስደቢያት፣ ጊዜ ስጫት፣ ፍቅር ስጫት ምላት። እቺ ልጅም ነገር ስታደግ ጊዜ አልሰጠሽኝም ብላ እንዳትወነጅላት ነው። ይሄ እንደው ሐሳብ ካልሆነና የኔ መጥፎ ከሆነ አትሰዱት። በቃ የኔን ሐሳብ አትሰዱት። ሜቢ እኔ እናንተን ማስረዳት ግዴታ ያለብኝ አይመስለኝም። ሁሉም እንደ ቤቱ እንደ ኑሮ ነው የሚኖረው። ግን እኔ በቃ የሚሰደቡ ልጆች ሚዲያ ላይ አቴንሽን የማይሰጣቸው ልጆች ያሳዝነኛል። ሰውን ይቅርታ ብላችሁ ልጆቻችሁን ይቅርታ ማትጠይቁ፣ ሰውን አቴንሽን ሰጣችሁ ልጆቻችሁን አቴንሽን የማትሰጡ ሴቶች ታሳዝኑኛላችሁ። ይሄንን ነው ያልኩት እኮ ከእንትናም ጋር ያልኩት ይሄንን ነው። በቃ አለቀ። እኔ እዚህ ጋር መጥቼ ቆሻሻ ነገር ብናገር ልጅ አጠገቤ ሆና ልጄ ነገር ያን መታ ቃሉን ብትደግሞ አልመታትም። ከየት አባሽ ሰማሹ ብዬ አልመታትም። እኔ እናቷ አጠገቧ ስናገር የሰማሁትን እኮ ነው የምትለው። እኛ እኮ ነን ልጆቻችንን የምንሰራቸው፣ ከፈለግን የምናለማቸው፣ ከፈለግን የምናጠፋቸው እኛ እኮ ነን። የፈለገ ድራግ ውስጥ ልግባ፣ የፈለገ መጠጥ ውስጥ ልግባ፣ ከ18 አመት በላይ ልጄ ከውጪ ሊማር ይችላል። እኔ ግን ኃላፊነት ያለብኝ እናት እንደ እናት ግን ልጄን ሳሳድግ እናት ሆኜ ነው ማሳደግ ያለብኝ። እናት ለመሆን ደግሞ የእናትነትን ሁሉ መስዋዕት መክፈል አለብኝ። ሚዲያ ላይ አላወጣም፣ ተገቢ ያልሆነ ነገር አላረግም፣ ልጆቼን ዋጋ የሚያስከፍል ነገር አላረግም። በተቻለ መጠን እኔ እንደኔ ነው በቃ የተባረከን ባል ስላለኝ ከባሌ ጋር እንደኔ ነው ማሳደጋቸው። እንደኔ ነው ማሳደጋቸው። ሰምታችሁ ታውቃላችሁ? ልጆቼ እዚህ ጋር መተው ራበኝ ወይም ደግሞ ያያሉ ተሰድባቸው ነው ወይ ሰላም ሊሏችሁ ይችላሉ። እሱንም አማኛቸው ደስ ሲል እንዲስቁ ምናምን እንድትስቁ ነው እንጂ እዚህ ጋር መተውም እንዲገቡም እንዲታዩም አልፈልግም። አልፈቅድም። ጭራሽም አልፈልግም። እኔ ደውዬ አሁን ብደውልላቸው የሚሉኝ 10 ጊዜ ማማዬ ናፈቅሽን ልምጣ ነው የሚሉት። እኔ ነኝ እንደውም ትምህርታችሁ ላይ ፎከስ አድርጉ እያልኩ ምጨቀጭቃቸው እንጂ ይሄ የኔ ሐሳብ መጥፎ ነው እንደዚህ ብለሽ ነው 10 ጊዜ እኔን ለማዳውን ለማድረግ እኔ ሚል ሴትም አይደለም እንኳን አይደለምና ስንትና ስንት እኔ እንደዚህ ሰራው ብዬ ማልናገርም። ስንትና ስንት ቦታ ሰርቻለሁ። እስር ቤት ውስጥም ሰርቻለሁ፣ ብዙ ቦታ ሰርቻለሁ። ጠንቅቄ አውቀዋለሁ። ለዛ ነው ሰው ሲሰድበኝ ምናምን ምንም የማይመስለኝ
ብዙ ቦታ ስሰራ ብዙ እንደ ትምህርት ያየሁት ነገር አለ። በትምህርት መልኩ የወሰድኩት ብዙ ነገር አለ። ሰው ልጅ የሚሰድብህ የራሱን ጭንቀት ነው። ሰው ቢናደድብህ በራሱ ስለተናደደ ነው። ሰው ሊጠላህ